አንድ ሰው በዓለም ላይ አቻ የለውም የተባለ ውሃ ላይ መራመድ የሚችል የአደን ውሻ ገዛና እስቲ ልሞክረው ብሎ ለአደን ይዞት ይወጣል። እንደተባለውም ያለምንም ችግር በውሃው ላይ እየተራመደ አዳኙ ተኩሶ የጣላቸውን ዳክዬዎች እየያዘ አምጥቶ ይሰጠዋል። እንዲህ አይነቱ ውሻ አይቶ ስለማያውቅ ሰውየው በጣም ተደሰተ። ሌላ ቀን ከአንድ ጓደኛው ጋር አደን ሲሄዱ ይህንኑ አስደናቂ ውሻ ይዘውት ሄዱ። ቀንን ሙሉ ተኩሶ የጣላቸውን ዳክዬዎች ያለምንም ችግር ሐይቁ ላይ እየተራመደ አምጥቶ ሲሰጣቸው አለ። በዚህ ሁኔታ ጓደኛው ይገረማል፣ ውሻውንም ያመሰግናል ብሎ ጠብቆ የነበረ ቢሆንም ጓደኛው ግን ምንም ሳይል ቀረ። ወደ ቤት እየተመለሱ እያለ ጓደኛውን ውሻዬ ላይ ምን የተለየ ነገር አየህ ብሎ ጠየቀው። ጓደኛውም ሲመልስም ውሻህ መዋኘት አለመቻሉ ግርም ብሎኛል ብሎ መለሰለት። አንዳንድ ሰዎች መልካም ነገርን ከማመስገንና ከማወደስ ይልቅ ሁሌም መጥፎና የጎደለው ላይ ማተኮር ይቀናቸዋል። ማጣጣልና አቃቂር ማውጣት ልምድ ሆነባቸዋል። በየቀኑ ስፖርት መስራት ጀመርኩ ስትሏቸው ባለፈው ካየሁ እንኳን ምንም ለውጥ አላየሁም ይላቸዋል። ሲጋራ ማጨስ አቆምኩ ስትሉ ደግሞ ጥሩ አድርገሃል ከማለት ይልቅ ቀበል አድርገው የዛሬ ሳምንት እና የለ የሚል ነው መልሳቸው። የራሴ ቢዝነስ ልጀምር ነው ካላችሁ ደግሞ 80 በመቶ አዲስ ቢዝነሶች በተጀመሩ በመጀመሪያ ዓመት ከስረው እንደሚዘጉ ታውቃለህ የሚል ሽብር መሰል አይነት ነው መልሳቸው። እውነት ግን ይህ ነው። እነዚህ ሰዎች ስለናንተ አይደለም የሚናገሩት፣ ስለ ራሳቸው ነው። በውስጣቸው ያለውን ፍርሃት፣ የእምነት እጥረት እና ያልተሞከረ ህይወት በእናንተ ላይ እየጣሉት ነው። እንዲህ አይነት ሰዎች በዙሪያችን ሲበዙ ደስታችንን ሊነጥቁን፣ ለመለወጥ ያለንን መነሳሳታችንን ሊበርዙ ይችላሉና በጥንቃቄ ልንይዛቸው ይገባል። ታዲያ እኛም እንደነዚህ አይነት ሰዎች እንዳንሆን ራሳችንን እንመርምር። መልካም ነገርን ስናይ የበኩላችንን ማገዝ፣ እውነተኛ የሆነ ስጋት ወይንም ቅሬታ ካለንም ችግሩን መፍታት የሚቻልበትን መንገድ መመካከር እንጂ መልካም መንገድን የያዘን ሰው አደናቅፎ በሚጥል መልኩ መሆን የለበትም። ስለ ሰው ልጅ ባህሪ አንድ መሰረታዊ እውነት አለ። ሰዎች ብዙ ጊዜ ሌሎች ሰዎችን የሚፈርዱት፣ የሚጠራጠሩትና የሚያዋርዱት ከጥላቻ ሳይሆን ከፍርሃት ነው። ፍርሃት ብዙ ፊቶች አሉት። አንዳንዴ ትኩረት ሳቢ ጥያቄ ሆኖ ይቀርባል። አንዳንዴ ለጥቅምህ ነው ተብሎ የሚሸፈን ምክር ሆኖ ይመጣል። አንዳንዴ ደግሞ ቀለል ያለ ቀልድ ወይም ፈገግታ ለብሶ ይቀርባል። ነገር ግን ከውስጥ ሲፈተሽ አንተ ሲሳካልህ እኔ ምን እሆናለሁ የሚል ጥያቄ ነው በእነሱ ልብ ውስጥ ያለው። ቅድም እንዳልነው ስፖርት ስትሰሩ ወፍረሃል ወይም ለውጥ አታመጣም የሚል ሰው ይህ ስለ አካላችሁ አይደለም፣ ስለ እርምጃችሁ ነው፣ ስለምታደርጉት ነገር ነው። አንተ ወይም አንቺ ተነስታችሁ ዛሬ ያልነበራችሁበት ቦታ ለመሄድ ስለወሰናችሁ እነሱ ምቾት ስለሚያጡ ነው። ምክንያቱም እርምጃችሁ ለእነሱ ዝምታቸው መስታወት ነው። ያ ማለት እኔ ያላደረኩት ነገር ለምን እሱ ያደርጋል ወይም እሷ ማለት ነው። ሱስን ማቆም ከሰው ልጆች ጠንካራ ችግሮች አንዱ ነው። ለዚህ ትግል ሙሉ ወርቅ ሽልማትን ይገባዋል። ነገር ግን አሉታዊ ሰዎች ምን ያያሉ? ሽንፈትህን ይናፍቃሉ። ምክንያቱም ስትሰናከል እነሱ ነግሬህ ነበር ለማለት ዝግጁ ናቸው። ይህ ቃል ለነሱ ኃይል ነው። አንድ ቀን ሁለት ልጆች እየተጫወቱ እያለ አንደኛው የ10 ዓመት ልጅ የውሃ ጉድጓድ ውስጥ ይወድቃል። መዋኘት አይችልም ነበርና በድንጋጤ መጮህና ማልቀስ ይጀምራል። ከውጪ የቀረው የ6 ዓመት ልጅ የጓደኛውን መውደቅ ሲያይ በጣም ደነገጠና እንዴት ልረዳው እችላለሁ ብሎ ዙሪያውን ሲቃኝ በገመድ የታሰረ አንድ ባልዲ ያይና ጉድጓድ ውስጥ ወዳለው ጓደኛው ወረወረለት። ቀጠለናም እግሩን መሬት ላይ ተክሎ እጁ ቆስሎ እስኪደማ ድረስ ባለ በሌላ አቅሙ ጓደኛውን መጎተት ጀመረ። ጓደኛው ከጉድጓዱ ውስጥ ሙሉ ለሙሉ እስኪወጣ ድረስ ገመዱን መጎተት አላቆመም። ከብዙ ድካም በኋላ ልጁም ከጉድጓዱ ውስጥ አወጣው። ደግሞም ምን ስታደርጉ ነው ጉድጓድ ውስጥ የገባችሁ ይቆጡናል ብለው የሆነውን ነገር ሰፈር ውስጥ ላለ ለማንም ለማናገር አመንትተው ቆዩና ከትንሽ ቀናት በኋላ የሆነውን ነገር ለሰፈሩ ሰው ቢነግሩም
እንዴት ነው የ6 ዓመት ልጅ የ10 ዓመት ልጅ ከዚያን ጉድጓድ ጎትቶ ሊያወጣ የሚችለው ብለው የሚያምናቸው አላገኙም። ልጆቹ የተፈጠረውን ነገር እውነት እንደሆነ ደጋግመው በመናገራቸው የሰፈሩ ሰዎች አንድ ብልህ አዛውንት ጋር ሄደው ሆነ የተባለውን ነገር ነግረው ይሄ እንዴት ሊሆን ይችላል ብለው ጠየቋቸው። አዛውንቱም ይሄማ ቀላል ነው፣ የሆነው ልክ ነው፣ ልጆቹ እንዳሏችሁ ነው። ገመዱን ወርውሮ ሰጠው፣ ከዚያ በኋላ ጎትቶ አወጣው። ወላጆቹም ለማመን ከብዷቸው በድጋሜ እንዴት ሊሆን ይችላል አሉ። እንዴት መሰላችሁ አሉ አዛውንቱ። ያ ትንሽ ልጅ ጓደኛውን ከጉድጓዱ በሚያወጣበት ሰዓት አትችልም፣ የማይሆን ነገር አትሞክር የሚለው ሰው በዙሪያው አልነበረም። ለዛ ነው ከጉድጓዱ ውስጥ ጎትቶ ያወጣው አሏቸው። እያንዳንዳችን በውስጣችን ትልቅ አቅም አለን። ያን አቅም አውጥተን እንዳንጠቀም የሚያደርገን በውስጣችን ያለ በራስ አለመተማመን ወይንም ራሳችንን እንድንጠራጠር የሚያደርጉ ውጫዊ ድምጾች ናቸው። አልችልም እንትተን ምናልባት ተጨማሪ ልምምድና ዝግጅት ያስፈልገኝ ይሆናል እንጂ እችላለሁ እንበል። አልችልም ስንል ህልማችንን መቀመቅ እንከተዋለን። እችላለሁ ስንል ግን የጎደለውን እየሞላን ወደፊት እንራመዳለን። ሁለት የእህል ዘሮች በአንድ ለም አፈር ላይ ጎን ለጎን ቁጭ ብለው ነበር። አንደኛዋ ዘር እንዲህ አለች፣ ህልሜ ማደግ ነው፣ ስሮቼ ረዝመው፣ ቅጠሎቼ ለምልመው፣ የፀሐይን ሙቀትና የጠዋትን ጤዛ ማጣጣም እፈልጋለሁ። እናም ያች ዘር አደገች። ሁለተኛዋ ዘር በበኩሏ እንዲህ አለች፣ ምን እንደምፈልግ አላቅም፣ ስሮቼ ወደ መሬት ዘርገው ቢገቡ እዚያ ጨለማ ውስጥ ምን እንደሚያጋጥመኝ አላውቅም። መሬትን ፈንቅዬ ልወጣ ብል ጠንካራው አፈር ለጋ ቅጠሎቼን ይጎዳብኝ ይሆናል ብዬ እፈራለሁ። አረ ምንሱ ብቻ ቅጠል ሳወጣ ወፎች ቢበሉብኝስ? አበባዬ ሲያብብ አንድ ልጅ መጥቶ ቢቆርጠውስ? አይ እኔ ሲቅርብኝ ምንም እንደማልጎዳ እርግጠኛ እስከሆነ መጠበቅ ይቻለኛል አለችና መጠበቅ ጀመረች። በሕይወታችን ውስጥ ህልምና ዓላማ ኖሮን ስንንቀሳቀስ ማደግ እንችላለን። እንዲህ ቢሆንስ እንዲያ ባይሆንስ ብለን እንዲያው ብንቀመጥ ዓለም ሁሉ ትቶን ሄዶ ራሳችንን ባለንበት ስንረግጥ ልናገኘው እንችላለን። የሚሻለው አስቀድሞ ቀላል የሚባል ለውጥ እንደሌለ አውቆ በደንብ ተዘጋጅቶ ህልማችንን ለማሳካት መጓዝ ነው። በጉዟችን ላይ ችግር ቢያጋጥመን መፍትሄው እየፈለግን ወደፊት ለመጓዝ ቁርጠኝነት ሊኖረንም ይገባል። አንድ ሰው ሳይክል እየነዳ እያለ ከሱ ቀደም ብሎ ያለ ሰው ይመለከታል። ከፊት ያለ ሰው ዝግ ብሎ ስለሆነ የሚሄደው ቀድሞት ሊያልፈው ፈለገ። ፍጥነቱን ጨምሮ ላቡን ጠብ እስኪል ድረስ ሳይክሉን ሲያሽከረክር ቆይቶ ከተወሰኑ ደቂቃዎች በኋላ ያን ሰው ቀደመው። ትልቅ የሳይክል ውድድር ያሸነፈ አይነት ስሜት ነበር በውስጡ የተሰማው። ሌላኛው ሰው የሳይክል እሽቅድድም ውስጥ እንዳለ ሐሳቡም የለውም። ዝም ብሎ የራሱን ጉዞ ቀጥለዋል። ሰውየውን ካለፈው በኋላ ወደ ቀልቡ ሲመለስ ለካንስ ከፊቱን ያለውን ሰው እቀድማለሁ ብሎ ሲጣደፍ የሄድበት የነበረው ቦታ የሚወስደውን መታጠፊያ አልፎታል። ወደ ኋላ ብዙም መመለስ ነበረበት። በሕይወታችን ውስጥ አንዳንዴ እንዲህ አይነት ነገር ይከሰታል። ከጎረቤቶቻችን ከጓደኞቻችን ጋር በመፎካከር ይሄንን ወይንም ያንን ሰው ለመብለጥ ስንባትል ጊዜያችንንና ጉልበታችንን እናባክናለን። የራሳችንን የህይወት ግብ ለማሳካት ከመትጋት ይልቅ ሁሌ ሰውን እየተመለከትን እነሱን ለመምሰል ወይም ከነሱ የተሻልን መሆናችንን ለነሱ ለማሳየት እንደክማለን። ያ ሲሆን ደግሞ ከፉክክሩ አዙሪታችን ስንወጣ ራሳችንን ከመንገዳችን ወጥተን ከህልማችን ጋር ተራርቀን እናገኘዋለን። የቱንም ያህል ብንደክም ሁሌም ከፊታችን የተሻለ ሥራ፣ ደሞዝ ወይንም የተሻለ ሀብት ያለው ሰው መኖሩ አይቀርም። የሚሻለው ፉክክሩ ከራስ ጋር ነው። ዛሬ ከትናንትና ተሽያለሁ ወይ? ለነገ የተሻለ ህይወትና ጠንካራ ማንነት ዛሬ መሰረት እየጣልኩ ነው ወይ ብለን ልንጠይቅ ይገባል። ለዛሬው አበቃን። ቪዲዮ ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪን ላይ ያለ ቪዲዮ ማየት ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ
አመሰግናለሁ። ቻው።